ታሪካችን የሚጀምረው ጁን የተባለ በቻይና ሀገር ውስጥ የሚኖር የቀድሞ ወታደር ፖሊስ ጣቢያ ሄዶ ሁልጊዜ ሄዶ የተመላለሰ የሚጠይቃቸው ጥያቄ በድጋሚ በመጠየቅ ፖሊሶቹን ሲያሰለቻቸው እያሳየን ነው። ለጁም ቤተሰቦቹ ከጠፉበት ዓመታት የተቆጠሩ ሲሆን በመጨረሻ ጊዜ የሚያያቸው የመኪና አደጋ ደርሶባቸው እርሱ ራሱን ስቶ ባለበት ወቅት ቤተሰቦቹ እየነደደ ካለው መኪና ለመውጣት እየተፍጨረጨሩ ነበር። ለጆንም የቤተሰቦቹ ጉዳይ ከምን እንደደረሰ ለማወቅ ለ10 ዓመታት ያክል እዚህ ፖሊስ ጣቢያ እየተመላለሰ ሲሆን ፖሊሶቹ ግን ሁልጊዜ ለሚቀጥለው ሳምንት ና እያሉት ተስፋ ሰንቆ በሚቀጥለው ሳምንት ሲመጣ የፖሊሶቹ መልስም አሁንም ተመሳሳይ ነበር። እንግዲህ ልጁን ኑሮውን በዚህ አይነት መንገድ ለ10 ዓመታት ብቻውን እየገፋ ቀጥሏል። ዛሬም በፖሊሶቹ ተመሳሳይ መልስ ተሰጥቶት ከፖሊስ ጣቢያ ሲወጣ ሁልጊዜ እርሱን ወደ ከተማ የሚያመጣው የባስ ሹፌር ተማሮ አንተ ራሱ ፖሊስ ሆነ ሌላ ሰው ቢጨቀጭቅ ትፈልጋለህ? እውነታውን ተቀብለ ኑር ነው የሚለው ብሎ ልጁን ይነግረዋል። የባስ ሹፌሩም ቀጠል አድርጎ አንዳንድ ጊዜ ህይወት ላይ በጣም ቢመርንና ቢከብደምንም እንኳን የግድ መቀበል ያሉብን እውነታዎች አሉ። አንተም የቤተሰብን አለመመለስ ይሁን አሁን ከሞቱም ደግሞ ሞታቸውን አምነህ ተቀበል። በቀሪ ዘመንህም ትርጉም የሚሰጥን ነገሮች እየሰራ ኑር። ከዚህ በላይ በትላንት ታሪክ ውስጥ አትቆዝም በማለት ያለፈውን ትቶ ወደፊት ብቻ እንዲቀጥል ይመክረዋል። ጁን ግን ለባለ ሹፌሩ ምንም መልስ ሳይሰጠው ይወርዳል። በሚቀጥለው ቀን ጁን በጠዋት ከእንቅልፉ በመነሳት ወደ ነበረችው ትንሽ የሱፐርማርኬት ገብቶ ስራውን ይጀምራል። እንደተለመደው ሜሌ ጁን ደንበኞች መጥተው ዕቃ እየገዙበት ሳለ ከልጁን ጋር ቅርበት የነበረው አንድ ታይ የተባለ ፖሊስ ከገዛ በኋላ ልጁን ካራቴ እንዲያሰለጥነው ይጠይቀዋል። ለካ ልጁን በቀድሞ ስራው ጎበዝ ወታደር ስለነበር ብዙ አይነት የድብድብና የካራቴ ቴክኒኮችን ጠንቅቆ የሚያውቅ ጀግና ወታደር ነበር። ለፖሊሱ ምንም አይነት ምላሽ ሳይሰጠው ዝም ብሎ ገንዘቡን ይቀበላል። ድንገት ግን ከየት መጣ ያልተባለ የመሬት መንቀጥቀጥ ቦታውን ያናውጠውና ሱፐርማርኬቱ በሙሉ መደበላለቅ ይጀምራል። ለጁንም ግራ ተጋብቶ ወደ ውጭ ወጥቶ ምን ተፈጥሮ እንደሆነ ማየት ሲጀምር ታሪካችንን ከአንድ ሳምንት በፊት ወደ ኋላ ወስዶን ምን እንደተፈጠረ ያሳየን ይጀምራል። እዛው ልጁን መንደር አካባቢ የአሜሪካ ወታደር የሚመስሉ ሙሉ የታጠቁ ወታደሮች አንዲትን ከባድ አሸባሪ ቡድኖችን ሚስጥር የያዘች ልጅ እየጠበቋት እንመለከታለን። ወታደሮቹም ውስጥና ውጭ ላይ በመሆን እየጠበቁ ሳለ የመንደሩ ታዳጊዎች በተደጋጋሚ እየመጡ ጥፉ ከሀገራችን እናንተ አሜሪካውያን እያሉ ወታደሮችን መሳደብ ይጀምራሉ። ወታደሮቹም እነዚህ ልጆች ለሶስተኛ ጊዜ በድንጋይ ሊያባሯቸው ሲሉ ግን ከየት መጣ ያልተባለ ጥይት ታዳጊዎቹንም ወታደሮቹንም መፍጀት ይጀምራል። ውስጥ ላይ ልጅቷን ሲጠብቁ የነበሩ ወታደሮች ለተኩሱ አጸፋውን መመለስ ሲጀምሩ ሲጠበቋት የነበረችው ልጅ እንደጠፋች ይመለከታሉ። አሸባሪዎቹም ገፍተው በመምጣት ውስጥም ውጭም የነበሩት ወታደሮችን በሙሉ አንድ ወታደር ብቻ አስቀርተው የተረፈውን ወታደር ወደ አለቃቸው ይዘው በመሄድ አለቃቸው ልጅቷን የት እንዳደረሷት ይጠይቀዋል። የዚህ አሸባሪ ቡድን መሪ ቻን የሚባል ሲሆን ልክ እንደ ልጆቹ ታማኝ የሆኑለት ሃውና የተባሉ ሁለት ታማኝ አገልጋዮች አሉት። ቻንም የተማረከውን ወታደር በድጋሜ ልጅቷ የታባታችሁ አደረጋችኋት ብሎ ሲጠይቅ ጠያቂው ስልክ ይደውልና ደዋዩ ሰው ልጅቷን ከየትም ቢሆን እንድታመጧት ብሎ በጣም በቁጣ መናገር ይጀምራል። ከንግግሩ እንደምንረዳው ከሆነ ደዋዩ የቻም የበላይ አለቃ ሲሆን ልጅቷ የያዘችው ፋይል ሁላችንንም አንድ ላይ ይዞ ወደ መቃብር የሚያወርድ እንደሆነ አስጠንቅቋቸዋል። የትም ቢሆን ብላችሁ በ12 ሰዓታት ውስጥ አምጧት ብሎ ከባድ ትዕዛዝ ያስተላልፋል። ታሪካችንም ወደ ልጁን ሱፐርማርኬት ይመልሰንና ሊን የተባለች አንዲት ሴት ከአንድ ቄስና የተጎዳ ልጅ ጋር ትመጣለች። የተጎዳው ልጅ በሞት አፋፍ ላይ ሲሆን ያለው ልጁን ቶሎ ብሎ የሚያውቀውን የሕክምና ቴክኒክ በመጠቀም ልጁን ከሞት አተርፈዋል። ቄሱና ሱፐርማርኬት ውስጥ የነበሩ ሰዎች በሙሉ በልጁን ብቃትና ጥበብ ተገርመው እያመሰግኑት ይጀምራሉ። ብዙም ሳይቆይ ግን አሸባሪዎቹ ጦሩን እየመራ ወደ ጁን ሱፐርማርኬት ይመጣል። ሱፐርማርኬት ውስጥ የነበሩ 3 ወጣቶችም በሁኔታው በጣም ፈርተውና ሰላማዊ ሰዎች ነን፣ ምንም መሳሪያ አልያዝንም ከማለታቸው የቻን ጦር ሁለቱንም ይገሏቸውና አንደኛው ደግሞ ሰው ይዞት ወደ ውስጥ ይገባል። ቻንም ቀጥሎ ምንም የሚያስፈራና የሚያስደነግጥ ነገር እንደሌለና
የመጣውም ሰላማዊ ሰው እየሾተ ምንም የሚያስፈራ ነገር የለም ይሏቸዋል። የመጣውም አሁን የመጣችውን ልጅ ሰጥተውት እርሱ ደግሞ በምትኩ ብዙ ገንዘብ ሊሰጣቸው እንደሆነ ይነግራቸዋል። ለካሊን የተባለችው ልጅ የኒሻን ህልውና አደጋ ላይ የሚጥል ፋይል የያዘች ልጅ ነበረች። ታውም ትዕግስቱ አልቆ በሙሉ አጋድሜ ለምን እያጋጨው አላወጣም በማለት አለቃ ዋሻንን ተጠይቀዋለች። አለቃ ዋሻ ግን ውስጥ የምታዩት ልጁን የተባለው ሰው ቀላል ሰው አርገሸዋል፣ ሌላ ብዙ ደም ከሚፈስ በሰላማዊ መንገድ መፍታት ይሻላል በማለት ይመልስላታል። ሊንም በሷ ምክንያት ይህ ሁሉ ሰው ከሚያልቅ ከማለት ቀስ ብለህ ሊንም በሷ ምክንያት ይህ ሁሉ ሰው ከሚያልቅ በማለት ቀስ ብለህ ፋይል ለልጁን በመስጠት ራሷን አሳልፋ ለመስጠት በመውጣት ትጀምራለች። ልጁን ግን ሳትወጣ በፊት የሱን በር ይዘጋውና ሊንን ራሷን አሳልፋ ከመስጠት ያስቆማታል። ይህንንም ያየው ቻን ነገሩ በሰላማዊ መንገድ እንደማይፈታ ስለገባው ሩሆ የተባለው ግዙፍና ጨካኝ አገልጋዩን ሊንን ገብቶ እንዲያወጣ ያዘዋል። ልጁን ደግሞ የሻን ሰዎች በርግደው ሲገቡ እንዲጋዩ በማለት ኦቨን ውስጥ ፈንጂ ነገር አስቀምጦ ይሄዳል። እንዳሰበውም የሻኑ ወታደሮች በሩን በርግዶ ሲገቡ ወጥመዱ ፈንድቶ ብዙ የሻኑ ወታደሮችን ይገላል። ልጁንም ቀጥሎ ውስጥ ለነበሩ ሰዎች በሙሉ በውስጥ ለውስጥ መውጫውን ካሳያቸው በኋላ እርሱ ግን ብቻውን በመመለስ የአሻውን ቡድን ይጋፈጣል። የሻው ታማኝና ጨካኝ የነበረው ሩሃ የተባለው አገልጋዩን ገሎ ወደ ነን ተመልሶ መውጫውን መገስገስ ይጀምራሉ። የሻው ቡድንም ወደ ሱፐርማርኬቱ ሲገባ በጣም የሚወዱት ሩሃ መሞቱን ሲመለከቱ ሁሉም ክፉኛ ልባቸው ይሰበራል። በተለይ ደግሞ ታው የተባለችው ልጅ ውሃ ከየት አንስቶ ጠብቆና ተንከባክቦ አሳድጎ እዚህ እንዳደረሳት ትዝ ብሏት ፊቱን የሚሸፍንበትን ጨርቅ ፊቱ ላይ በማሰር ካለቃዋ እንኳን ትእዛዝ ሳትጠብቅ ብቻዋን ልጆንን ለመግደል ትሄዳል። አለቃቸው ሻን እየተጣራ አብረነን ሁላችንም መሄድ ያለብን ሲል ከ12 ሰዓት 7 ሰዓት ብቻ ስለሆነ ቡድኑ ለሁለት ተከፍሎ መሰማራት አለበት። በዚህ አይነት ጠባብና አመቺ ያልሆነ ስፍራ መሄድ የለብክም በማለት አለቃውን ሻን ያሳምነዋል። አለቃው በዚህ ሐሳብ ተስማምቶ ግማሹ ወታደር ልጁንም በመያዝ ወደ ቦታው ሲላክ የቀሩት ደግሞ ከእርሱ ጋር ይቆያሉ። እታች ደግሞ ሊዩን አሸባሪ የመጡ እንደሆነ ኮቴ ሰምቶ እናንተ ሂዱ፣ እኔና እርሱም ብቻችንን እንጋፈጣለን በማለት ሁሉንም አስኪዶ ብቻውን ወታደሮቹን መጋፈጥ ይጀምራል። ፍልሚያቸው መሃል ተውቦ ተጥላ ስለነበረና ወታደሮቹ በሙሉ ቢገልም እርሱን ግን ራሱን ስቶ እዛው ይወድቃል። ከትንሽ ደቂቃ በኋላ ግን እጁ ላይ በነበረው ሰዓት አንቂ ልጁን ከወደቀበት ይነቃና ወደ ቡድኑ ይመለሳል። ልጁን እና ቡድኑም ትንሽ ከተጓዙ በኋላ በመጨረሻም የጉድጓዱ ጫፍ ጋር ይደርሱና መውጫው በጣም በትልቅ ብረት እንደተዘጋ ይመለከታሉ። እንሻው ጋር ደግሞ አንድ ወታደር ይመጣል። የታው መሞትና ቦምብ ፈንድቶም ስለነበር መተላለፊያው መንገድ እንደተዘጋ ይነግራቸዋል። ቻንም እንደ ልጁ የሚያገለግለው ታው መሞቱን ሲሰማ እንደ እብድ ቀጥቅጦ ሌላኛውን ምርጥ አገልጋዩን ጂንን ይሄ ልጆ የተባለውን ሰው የገባበት ገብተ አንቀ ግደለውና ከዛች የተረገመች ልጅ ፋይሉን ይዘና በማለት ይልከዋል። እነ ጁን ጋር ደግሞ ትልቁን የብረት በር መክፈት አቅቷቸው ምን ማድረግ እንደሚሻላቸው ጨንቋቸው ሁሉም ቁጭ ብለዋል። ኤሱ በዚህ ሰዓት ብድግ ብሎ ለሞቱ አሸባሪዎች መጸለይ ሲጀምር አንደኛው ልጅ ለአሸባሪ እንዴት ተጸልያለህ በማለት በጣም ብስጭት ብሎ ቄሱን በእርግጫ ገፍትሮ ይጥላቸዋል። ቄሱ ግን በተረጋጋ መንፈስ ሆነው ምንም እንኳን አሸባሪዎች ቢሆኑም ገና ሕፃናት ናቸው በማለት ከ3 ዓመት በፊት እሁድ ዳቦ ቤተ ክርስቲያን ይመጡ እንደነበር በዚያውም ታዲያ እርሱ መጻፍና ማንበብ እንዳስተማራቸው ከዛ ግን ከሳምንት በኋላ እነዛ ልጆች ማስክ አድርገውና መሳሪያ ይዘው በመምጣት የሚበሉትን ምግብ ካለ እንዲሰጣቸው ሲጠይቁ የሚበሉትን ምግብ ሊሰጣቸው እንደማይችል ነገር ግን ሊጸልይላቸው እንደሚችል ሲነግራቸው እኛ ገዳዮች ሆነን እንዴት አምላካችን ይቅር ይልናል እና
ምንም የማያውቁ ምስኪን ሕፃናት ሲሆኑ በአሸባሪዎች ተገደው ተወስደው ለመሳሪያ የዋሉ ምስኪን ነፍሶች እንደሆኑ ያስረዳዋል። ሊን ደግሞ ለሌጆን እርሷ እንኳን ባተርፍ ይህንን ፋይል ይዞ ለሚመለከተው አካል እንዲያስረክብ ትማጸነዋለች። ፋይሉ የያዘው የእነዚህን አሸባሪዎች ከባድ ሚስጥር ወደ $3 ቢሊዮን የሚያወጣ ገንዘብ ሲሆን እርሷ እንዴት ልታገኛቸው እንደቻለች በደንብ ለልጁን መናገሯን ትቀጥላለች። ሊንም ለካ የዚህ ቡድን አባል የነበረች ሲሆን ይህ አሸባሪ ቡድን ወላጅ የሌላቸው ልጆችን ሰብስቦ በመውሰድ ብዙ ስልጠናና ትምህርት ሰጥቶ ለራሱ ወታደር በማድረግ ጦሩን የሚያሰፋ አደገኛ ቡድን እንደሆነ ትነግረዋለች። ስታድግ የኮምፒውተር ክፍል ዋና ኃላፊ አድርጎ እንደ ሾሟትና ፋይሉንም መስረቅ የቻለችው በዚሁ አጋጣሚ እንደሆነ ትነግራቸዋለች። ግን ሁላችንም ከዚህ በሰላም ስለምንወጣ ራስሽን ለሚመለከተው አካል ፋይሉን ታስረክቢያለሽ አላት። ምንም አታስቢ ብሎ የተስፋ ቃል እየሰጣት ድንገት አንድ ቀዝቃዛ አየር ሲነፍስ ሁሉም አየሩ ከየት በኩል እንደመጣ የመጣበትን ለመከታተል ይሄዳሉ። ሳይሰለቹም በትጋት እያንዳንዱ ቦታ ካጣሩ በኋላ በመጨረሻ አየሩ የመጣበትን ቦታ አግኝተው ተባብረው ደርምሰው መውጫ ያገኛሉ። በጣም በሚያሳዝን ሁኔታ ግን ሻውና ወታደሮችም የጉድጓዱን ካርታ እንዳጋጣሚ ያገኙና የነ ልጆ የወጡበትን መውጫ ካርታው ላይ ይመለከቱታል። ሻንም ምንም ጊዜ ሳያጠፉ ጂንና ወታደሮቹን ወደዛ መውጫ ይልካቸዋል። እነ ልጁንም ከጉድጓዱ ከወጡ በኋላ ቦታ አግኝተው ተባብረው ደርምሰው መውጫ ያገኛሉ። በጣም በሚያሳዝን ሁኔታ ግን ሻውና ወታደሮቹም የጉድጓዱን ካርታ እንዳጋጣሚ ያገኙና እነ ልጆን የወጡበትን መውጫ ካርታው ላይ ይመለከቱታል። ሻንም ምንም ጊዜ ሳያጠፉ ጂንና ወታደሮቹን ወደዛ መውጫ ይልካቸዋል። እነ ልጆንም ከጉድጓዱ ከወጡ በኋላ ቀጣይ ወዴት መሄድ እንዳለባቸው እያሰቡ እያለ ለሁለት ተከፍሎ ከነበሩት አሸባሪ ቡድን ውስጥ ብቻውን ቀድሞ መጥቶ የነበረ አንድ ባለስናይፐር አብዛኞቹ የልጆን ሰዎች በጥይት ይለቅማቸዋል። ልጆንም ተኩሱ ከየት እየመጣ እንደሆነ ካስተዋለ በኋላ የባለስናይፐሩን አናት በርቅሶ በመጣል የቀሩትን ሰዎች ይዞ ከቦታው ይሸሻል። ብዙም ሳይቆዩ ታዲያ ጂን ከወታደሮች ጋር ቦታው ላይ በመድረስ የተገደሉትን የልጆን ሰዎች ይመለከታል። በመቀጠልም የቀሩ ሰዎች የት ሊሄዱ ይችላሉ ብሎ በማሰብ ላይ ሳለ ከርቀት ከዚያ ቤት ውጭ የትም አባታቸው አይሄዱም በማለት ወደዛ ከወታደሮቹ ጋር ይሄዳል። ጆን እንደገመተው ልጆንና በሕይወት የተረፈው ያረፉት ሰዎች እዚህ ቤት ውስጥ ሲሆን የነበሩ ልጆችም ሳይቆይ አሸባሪዎቹ እንደመጡ ገብቶት ፖሊሱ ጓደኛውን አንተ የተረፉትንና ቄሱን ይዘ አምልጥ፣ አሸባሪዎቹ ብቻዬን እጋፈጣቸዋለሁ በማለት እንዲሄዱ ያዛቸው። መጀመሪያ ላይ አንተን ጥለን አንሄድም ብለው የነበረው ቢሆንም የያዘውን ፋይል ለሕግ ማድረስ አለበት፣ በዛ ላይ ይህ ሁሉ የሞተው ነፍስ ቢያንስ ትርጉም ያገኝ በማለት ሶስቱ እንዲያመልጡ ነግሮ ይልካቸዋል። ጂንም ከወታደሮቹ ጋር በመሆን ልጆን በት ቦታ ይደርሳል። ልጆንም ቀድሞ የተዘጋጅቶ ስለነበር አብዛኞቹ ወታደሮች አንድ በአንድ ያጋድማቸዋል። በመጨረሻም ጂን ራሱ ከልጁን ጋር ገጥሞ ለመጨረሻ ጊዜ ፍልሚያ ያደርጋሉ። በመሃል ግን ልጁን የጂንን አንገት አንቆ ይዞት ሳለ አንገቱ ስር ምልክት ያይና ለካ 10 ዓመት ሙሉ ሲፈልገው ከነበረው ቤተሰብ ውስጥ ወንድ ልጁ እርሱ እንደሆነ ይረዳል። ልጁንም ሁሉንም ነገር ትቶ ሲነሳ አባቱ እንደሆነ ያላወቀው ልጁ ጂን አባቱን በጩቤ ይወጓል። ልጁን ግን በሕይወቱ መጨረሻ ቢሆንም በማግኘቱ ደስ ብሎት እጁን አንስቶ ሲዳብሰው ጂንም አንድ ትውስታ ብልጭ ብሎበት እየተፋለመው ያለው ሰው ወላጅ አባቱ እንደሆነ ይገነዘባል። አባትና ልጅም ተፋጠው ባለበት ሰዓት የአሸባሪ ቡድን አለቃ መጥቶ ጆን ሌላ ቦታ ወቅቶ ምንድነው የምትጠብቀው ግደለው እንጂ በማለት ጂን ላይ ሲጮህበት ጂን አባቱ ላይ የሰካውን ጩቤ በመንቀል የቻንን ጉሮሮ ቆርጦ በመጣል ይገለዋል። በታሪካችን መጨረሻ ለ10 ዓመታት ቤተሰቡን ሲፈልግ የነበረው ልጆን ለጥቂት ደቂቃዎች ቢሆንም እንኳን ወንድ ልጁን አይተው ሲሞት ልጆንም ደግሞ በሠራው ወንጀል ዘብጥያ ወርዶ ዕድሜ ልክ ይፈረድበታል። ቄሱ እናም የአሸባሪዎቹን ጉድ ሊያወጡ ሲሉ እያየን ታሪካችን ያልቃል። ስለተከታተላችሁን እናመሰግናለን።
ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።